እንዴት ወደ ትግሉ እንግባ የሚል ነገር አለ። ለኔ ግን ወደ ትግሉ የተገባ መሰለኝ። ሜቢ እዚህ ቤት ውስጥ የተነሱ ጥያቄዎች ወጥተው ለሚመለከተው አካል እነዚህ ጥያቄዎች መልስ ማግኘት አለባቸው ወደሚለው ሴት ሊቀር ይመስለኛል። ከዛ በፊት ግን ቅድም የተነሱ ነገሮች አሉ። መወያየት፣ መነጋገርና ለውጡ ምን አይነት ለውጥ ሊሆን እንደሚችል ከወዲሁ ማወቅ አለብን የሚለው ነገር ጥሩ በእርግጥ ጊዜ የሚፈጅና ለውጡ የሚያዘገይም አለ። ገና አዲስ ውስጥ ገብተን ትርምስ ልንገባ እንችላለን እና እዚህ ጋር የመብት ጥያቄ መነሳት የለበትም የሚለው የኢህአዴግ ሀሳብ ነው። ኢህአዴግ ምን እንደዛ ነው፣ ትባላላችሁ፣ ትጨፋጨፋላችሁ፣ ስለዚህ መብት ያዳባሱ ዝም ብላችሁ ኑሩ ነው የሚለው። እኛ ደግሞ የኢትዮጵያ ሕዝብ ማለት ያለበት ምንድነው? አንባላም አንጨፋጨፍም ነው። ይሄ ነው አሁን ያለው ስሜት፣ በህዝቡ መካከል ያለው ስሜት አንባላም አንጨፋጨፍም ነው። ምክንያቱም ብዙ ኤክስፔሪንስ ከጀርባ ከድሮ ጀምሮ ስለማመዳቸው የነበሩ ነገሮች አሉ። ብዙ ስጋቶችን የተሻገራቸው ስጋቶች አሉ። ስለዚህ እነዛ ስጋቶች ለኪስ ላይ ይመጣሉ ብለን ኤክስፐርት ማድረግ የለብንም። የ66 አይነት አለ፣ የ97 አይነት የለውጥ እንቅስቃሴ አሁንም ይመጣል ብሎ ማሰብ የዋህነት ማለት መልኩ እንደዛ አይደለም። የህዝቡ መቀባበሉም እንደዛ አለ። በሂደት የሚማራቸው ነገሮች አሉ፣ እያስተካከለ የሚሄዳቸው ነገሮች አሉ። ስለዚህ ገና ለውጡ እንዴት ኢምፓክት ሊኖረው ይችላል እና እፈራለሁ የሚለው ነገር የሚያስኬድ አይመስለኝም። ምክንያቱም ፍርሃት ባለበት ዳርክነስ ባለበት ነፃነት የለምና ለውጥ የሚመጣው እነዚህ አይነት ጄኔሬሽን ሲነሳ እዚህ ጋር ግን ስትሬስ ማድረግ ያለበት አንድ ነገር ያለ ይመስለኛል። የለውጡ ባለቤት ማለት ነው። የለውጡ ባለቤት ተቃዋሚዎች የኢትዮጵያ ሕዝብ ሌላ ኢትዮጵያ ሕዝብ ብቻ ሳይሆን ኢህአዴጎቹ ጭምር እንደሆኑ ማመን መቻል አለ። ጠቅላይ ሚኒስትር መለስ ዜናዊ ምንድን ነው ያሉት? ተቃዋሚዎች ካመቻቸው ሸፍተት ማለታቸው አይቀርም። ስለዚህ ኢትዮጵያ ውስጥ የለውጥ እንቅስቃሴ ከተጀመረ ኢህአዴጎቹን ሸፍተት ማለታቸው አይቀርም። ስለዚህ እኔ የሚመስለኝ ይህ ትውልድ ታሪክ የሚሰራ ትውልድ ነው። ትንታል ትውልድ ነው። በብዙ ቪዥን ውስጥ ያለፈ ትውልድ ነው። ኢትዮጵያን ይሄ ዝም ብሎ ወሬ እንደሚባለው ሳይሆን ከብሩ ከልቡ ቅንነት በሞላበት ትራንስፎርም ማድረግ የሚፈልግ ትውልድ ነው። ስለ ሀገሩ የሚጨነቅ ሪስፖንሲቢሊቲ የሚሰማው ትውልድ ነው። ኢትዮጵያ ውስጥ አሁን ያለነው ጄኔሬሽን ለውጥ ጠየቅንም አልጠየቅንም፣ ታገልንም አልታገልንም ለውጥ መምጣቱ አይቀርም። ይሄን መምጣቱ አይቀርም። ይሄ አንዱ አንደርስታንዲንግ ነው። መጀመሪያ በሰሜን አፍሪካ ቱኒዚያ ተፈጽሞ ወደ ግብፅ አብዮቱ ሲሸጋገር ከግብፅ በኋላ ወደ ኢትዮጵያ ይገባል የሚል ስሜት የነበረው ህዝቡ ራሱ በጉጉት በቃ ነገ ነው ከነገ ወዲያ ነው የሚል በቃ በመጠባበቅ ላይ ነበር አይደሳለ። ከዛ ወደ ሊቢያ አመራ ይመስለኛል። የሊቢያ ሁኔታ ጊዜ ፈጅቶ እኛንም ትንሽ ያቀዛቀዘ ይመስለኛል። የሊቢያ አብዮት 6 ወር አካባቢ መቆየቱ የእኛን ሞራን ትንሽ ሳያዳክምብን አይቀርም። አሁን እንዴት ነው ይህንን የቀዘቀዘው ሞራናችንን እንዴት ነው ማሟሟቅ የምንችለው? እንደገና ተቀዛቅዟል፣ እርግጠኛ ነኝ በተወሰነ መልኩ ተቀዛቅዟል እና ማሟሟቅ ያለብን እንዴት ነው? በጣም ማሟሟቅ ይጠበቅብናል። የምርጫ ሴሪሞኒ ሆነን ሁሌ መጓዝ የለብንም። ኢህአዴግ የሚያካሂደውን ፍትሃዊ ያልሆነ ምርጫ በየ5 ዓመቱ መጠበቅ እኔ ሰልችቶኛል እና አንድነት እየሰራ ያለው ምንድን ነው? አሁንም እንደ ድሮ የተሸወደ ምርጫውን እየጠበቀ ነው ወይስ ምንድን ነው እያደረገ ያለው? እና ይሄ በቃ በፍጥነት ነፃነት በጣም ናፍቆናል። በቃ ነፃነት በቃ ጥሩ ነው። አንድነት አሁን እየሰራ ያለው ጋዜጣ እያሳተመ ነው። በሚቀጥለው 2004 ላይ መጽሐፍት ቤት ለመክፈትም ዝግጅት ላይ ነው። ጥሩ ነው። ግን ከነዛ ጎን በቃ የነፃነቱ ጉዳይ መጽሐፍት ቤቱ ነፃነቱን ሊያመጣው አይችልም። ብቻ በቃ የነፃነቱ ጉዳይ መታሰብ አለበት። በቃ እኔ እግዚአብሔርን ነው የምራችሁ እንደ መሐመድ ቦአዚዚ ራሴን ላቃጥል ሁሉ ወስኜ ነበር። እግዚአብሔር
ግን በቃ የዚህናት መሮኛል፣ አስጠልቶኛል። በቃ ካሁን በኋላ ላይ የሚፈልገው ፊት ለፊት እያየሁ ማውራት እንጂ እንደዚህ እየዞርኩኝ ማውራት አልፈልግም። ማውራት ሰልችቶኛል። ስለዚህ ነፃነታችንን በቃ ማወጅ አለብን። ነገ ዛሬ ብለን ቀጠሮ የምንሰጠው ጉዳይ አይደለም። አመሰግናለሁ። በአሁኑ ጊዜ አብዛኞቻችን ኢህአዴግ መወገድ አለበት ወይም ደግሞ ኢህአዴግ ከስልጣን መውረድ አለበት ብለን እናምናለን። ዋነኛ አጀንዳችን ያ ነው። ግን እኔ እንደማምነው ዋነኛና አጀንዳው መሆን ያለበት ኢህአዴግ ከስልጣን መወገዱ ሳይሆን ነፃነት እንፈልጋለን፣ ዲሞክራሲያዊ የሆነ ስርዓት እንፈልጋለን፣ የሰብአዊ መብት መረጋገጥ እንዳለበት እንፈልጋለን እና ኢህአዴግ ላይ ልዩ ትኩረት የምናደርገው ለምንድን ነው? ኢህአዴግ እንቅፋት ስለሆነብን። ሁላችንም ለውጥ እንፈልጋለን፣ ግን አብዛኞቻችን የለውጥ ተሳታፊ መሆን አንፈልግም፣ ግን የለውጥ ተጠቃሚ መሆን እንፈልጋለን፣ እንመኛለን። ይህንም የምልበት ምክንያት ምንድን ነው? በተለያየ አጋጣሚ ከተለያዩ ሰዎች ጋር እንነጋገራለን። ስንነጋገር ምንድን ነው የሚባለው? ተቃዋሚዎች እንዴት ያለ ምንም እኮ እንቅስቃሴ የለም፣ እንዲያደርግ እየተደረገ ነው፣ ተቃዋሚዎች እንዲያደርጉ ሌላው ላይ ጣት በመሰንዘር ለውጥ የለም ብለን እንተቻለን። ያ የሚያሳየው ምንድነው? ለውጥ እንፈልጋለን፣ ግን ለውጥ ለማምጣት መከፈል ያለበትን መስዋዕትነት ለመክፈል ዝግጁ አይደለንም። እንዴት ነው እንዲህ አይነት አመለካከትን ይህንን አመለካከት ከህዝባችን እንዲወጣ ማድረግ የምንችለው? ህዝባችን ለውጥን ከሌላው ከመመኘት ይልቅ ራሱ የለውጥ ተሳታፊ ራሱ ለውጥን ለማምጣት ቁርጠኛ እንዲሆን ማድረግ የምንችለው እንዴት ነው? አመሰግናለሁ። አንስታከለ ወንድም ያንስቷል። እሱ ምንድነው እኛ ዛሬ ስለ ለውጥ የምንነጋገረው የግብፅ አብዮት አረቦች ለውጥ እነሱ ጋር አብዮት ስለተከሰተ እኛ ጋር እነሱ ችግራችን ነው። መሬት ላይ ያለችባል ሁኔታ ነው ለለውጥ ማንስ ያደረጋት ወይስ ይኸው ግብጾችም አረቦችም ለውጥ በለውጥ እንቅስቃሴዎቻችን ነውና እኛም አብረን መጠራቅ አለብን የሚል ነው። እኔ ማለት የግብፅን የአረቦችን ራሱን ለምሳሌ ብንወስድ ሊቢያ ማነው ቱኒዚያ ውስጥ ለውጥ እንደሚቻል ከማየታቸው በፊት ግብጾች እኮ ለጸጥ ብሎ ሲገዙ ነበር። ለግብጾች አርአያ የሆናቸው ለሊቢያኖች አርአያ የሆናቸው ቱኒዚያ ውስጥ ለውጥ እንደሚቻል ማየታቸው ነው። የግብጾች ነው ያለው ስፒንግል ትተን ወደ 19 አጋማሾች እንዳባቸው ቆጣጠር ወደ ፊሊፒንስ ብንሄድ 1986 በዓለም የመጀመሪያው ፒፕልስ ፓወር የሚባለው እሱ ፊሊፒንስ ውስጥ ፈርዲናንድ ማርኮስ የሚባለው አምባገነን መንግስት የጣለው አብዮት ነው። ቱኒዚያ ውስጥ አብዮት ማይኖር ኖሮ ቱኒዚያ ውስጥ ለውጥ ባይከሰት ኖሮ ግብፅ ውስጥ ለውጥ ባልተከሰተ ነው። ለግብጾች አርአያ የሆነው የቱኒዚያ አብዮት ነው። ግብፅ ውስጥ አብዮት ሲሳካ ደግሞ በሶሪያ እና ለየመኖች አርአያ ሆናል ብዬ ነበር። ከአረቦቹ በፊትም የፊሊፒንስን ምሳሌ ወሰን እንደሆነ ፊሊፒንስ ውስጥ 1986 ዓ.ም በዓለም የመጀመሪያው ፒፕልስ ፓወር ወይም ህዝባዊ አብዮት ሲከሰት በደቡብ ኮሪያ፣ በታይዋን ተመሳሳይ ህዝባዊ አብዮቶች እንዲነሱ አርአያ ሆነ። መብት እንዲያከብሩ ማስገደድ እንደሚቻል ያ ፖዘቲቭ የሆነ አርአያ ነው። ፖዘቲቭ አርአያ እስከሆነ ድረስ ልንከተል